የመስቀሉ ደም። መስቀል ደም አለው ወይ? ከእንጨት የተሰራ ነገር ቢወጉት ይፋፋቅ ይሆናል እንጂ አይደማም። ስለ ክርስቶስ መስቀል ቅዱስ ጳውሎስ ሲናገር ግን በመስቀሉ ደም ሰላምን አደረገ አለ። ቆላሲስ ምዕራፍ 1 ቁጥር 20። ወገብረ ሰላመ በደመ መስቀሉ እንዲል። የመስቀሉ ደም የሚለው ቃል መስቀሉ ደምቷል ለማለት አይደለም። ጌታ የተሰቀለበት መስቀል ጠዋት 3 ሰዓት ሊቶስጥራ ላይ ጌታን ሲያሸክሙት የመስቀሉ ቀለም የእንጨት ብቻ ነበረ። ክርስቶስ መስቀሉን ተሸክሞ ለ3 ሰዓታት ከወጣና ለ3 ሰዓት ተሰቅሎ ነፍሱን ከሰጠ በኋላ ዮሴፍና ኒቆዲሞስ ስጋውን ከመስቀሉ ሲያወርዱት የመስቀሉ መልክ የእንጨት አልነበረም። በጥሩ ባለሙያ ቀይ ቀለም የተቀባ እስኪመስል ድረስ መስቀሉ በክርስቶስ ደም ታጥቦ ነበር። እሾህ ከደፋው ራሱ፣ ከተቸነከሩት እጆቹ፣ ከተገረፈው ጀርባው፣ ሚስማር ከያዛቸው እግሮቹ እንደ ውሃ የፈሰሰው ደም በመስቀሉ ላይ ፈሶ ነበር። መፍሰስን ለመግለጽ በግዕዝ 2 ቃላት አሉ፣ ኪኢው እና ውሂብ የሚሉ። ወደ አማርኛ ሲመለሱ ሁለቱም መፍሰስ ቢሆንም ግን ልዩነት አላቸው። አንድ ሰው በብርጭቆ ውሃ ቢያፈስ ውሃ ፈሰሰ ይባላል። የወንዝ ውሃ ሲፈስም ፈሰሰ ይባላል። ግዕዙ ግን ከአንድ ብርጭቆ ለሚፈሰው ውሃ ተክእወ ሲል እንደ ወንዝ ላለው ብዙ ፈሳሽ ደግሞ ውህዘ ብሎ ይለየዋል። ቅዱስ ኤፍሬም ሰማዕታት ስለ ክርስቶስ ብለው አንገታቸው ተሰይፎ እንደሞቱ ሲናገር ወከአው ደመሙ በእንተ መንግሥተ ሰማያት፣ ስለ መንግሥተ ሰማያት ደማቸው አፈሰሱ ይላል። ይኸው አባት ቅዱስ ኤፍሬም ስለ ክርስቶስ ደም መፍሰስ ሲናገር ግን በውሂዘ ደሙ ቅዱስ አንጽሖሙ ለመሃይምናን፣ በከበረ ደሙ ፈሳሽነት ያመኑትን አነጻቸው ብለዋል። የጌታችን ደም መፍሰስ ለወንዝ ፈሳሽ በሚነገርበት ቃል ውሂዝ የተባለው ከጌታችን የፈሰሰው ደም ከመላው ሰውነቱ ስለነበረ ነው። መስቀሉን ለዓመታት መፈለግ ማክበር ግድ የሆነው መስቀሉ ዓለም በተገዛበት በከበረ ደም ስለተቀደሰ ነው። እስመ ተቀደሰ በደመ ክርስቶስ መድኅን እንዲል። ወዳጄ ሆይ በደም የታጠበ መስቀል ስታይ ምን ይሰማሃል? በደም የተቀደሰው የመስቀል ክብር አይታይህምን? አዎ መስቀል ክቡር ነው። የመስቀሉ ደም ሌላ የሚያሳየው ክብርም አለ። እርሱም የኔና የአንተን ክብር ነው። ምክንያቱም ያ ሁሉ ደም የፈሰሰው ለኔና ለአንተ ነው። በሰዎች የመጠሪያ ስምህ ማን ነው? ማን ብለው ሲጠሩህ አቤት ትላለህ። ቅዱስ ጳውሎስ ግን ለእኔም ለአንተም ስም አውጥቶልናል። ጳውሎስ አንተን ለሰዎች ሲያስተዋውቅህ እንዲህ ብሎ ነው፣ ክርስቶስ የሞተለት ወንድም ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 11። ወዳጄ ያንተን ክብር እዚህ ድረስ ነው። አንተ ክርስቶስ የሞተልህ ወንድም ነህ። አንቺ ክርስቶስ የሞተልሽ እህት ነሽ። ቅዱስ ጴጥሮስ ጨምሮበታል። በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 18 እስከ 19። ቅዱስ ያሬድም አኮ በወርቅ ኃላፊ ዘተሳያጠን አላ በደሙ ክቡር ቤዘወነ ብሎ ዘምሮለታል። የኔና አንተ ዋጋ በወርቅ በብር የሚመዘን አይደለም። ዋጋችን በመስቀል ላይ የፈሰሰው ክቡር ደም ነው። ጌታ መላእክተኞቻቸው የአባቴ ፊት ያያሉና ማንንም እንዳትንቁ ብሎ ነበር። ማቴዎስ 18 ቁጥር 10። ሰውን ስለ መልአኩ ብለን እንዳንነቅ ከተነገረን ስለፈሰሰለት ደምማ ምንኛ ልናከብረው ይገባን ይሆን? ውድ ክፍያ ተከፍሎ ልብስ የተገዛለት ልጅ ልብሱን ስለተከፈለበት ዋጋ ሲል ተጠንቅቆ ይለብሰዋል። በውድ የተገዛ ዕቃ የተሰጠው ሰው በጥንቃቄ ይጠቀምበታል። የእኛ ሰውነት ግን የተገዛው በአምላካዊ ደም ነው። እንደተከፈለልን እየኖርን ይሆን? አፄ ኃይለ ሥላሴ በብሔራዊ ቲያትር ጋር ያለውን ሐውልት እጅግ በውድ ዋጋ አሰርተው ነበር ይባላል። ንጉሡ የአንበሳ ሐውልት ሊመርቁ ሲከፍቱ ግን ሐውልቱ አንበሳ አይመስልም። የአንበሳ ቀጭኔ ዲቃላ መስሎ ጉብ ብለዋል። ንጉሡ አንጀታቸው እያረረ ከመረቁ በኋላ
ንግግር ሲያደርጉ ይህ አንበሳ አንበሳ ባይመስልም የወጣበት ገንዘብ ግን አንበሳ ያደርገዋል አሉ ይባላል። የእኛም ሕይወት እንደዚያ ነው። ስንታይ ምናችንም ክርስቶስ አይመስልም። አንዳንዴም በክፋት ከሰውነት ተራ እንወርዳለን። ሆኖም እንዲህ ብንበድልም ክርስቶስ የሞተልን ነን። ምንም እንኳን ክርስቲያን ባንመስልም የተከፈለልን ደም የክርስቶስን ያደርገናል። ምንም እንኳን የከበረ ሕይወት ባይኖረንም የፈሰሰልን ክቡር ደም ክቡራን ያደርገናል። ዋጋ ተገዝታችኋልና ለራሳችሁ አይደላችሁ። ስለዚህ በሥጋችሁ እግዚአብሔርን አክብሩ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19። ዲያቆን ሄኖክ ኃይሌ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘለዓለሙ አሜን።